እግር ኳስ አሰልጣኝ ፔፕ ጋርዲዮላ የት ሀገር ተወላጅ? አዲሱ ገበያ አካባቢ። አዲሱ ገበያ አዲሱ ገበያ አዲሱ ገበያ እንዴት ነው? ፔፕ ጋርዲዮላ አዲሱ ገበያ የከበረ እሺ መጣች ደግሞ አሁን ዶሮዎች ሲጋቡ ማነው ሽምግልና የሚሄድላቸው? ቁንጫ ከዛ እንደ ፓስተሩ ደግሞ ማን ይሆናል? ጌታ አንድ ላይ እንትን ይጃሉ ማለት ነው። ከዛ ተጋብቶ ሲጨርሱ ምግቡን አራጁ ማን ነው? አራጁ ነው። እሺ እናንተ ቤት ምንድነው እንደሚደረገው? በዓል ማን ነው ይሄ በየአይነት ወጥ ምናምን እንትን ኬተሪንግ ምናምን ነገር የሚሰራላቸው? ሌላ ጥያቄ ሽምግልና አይደል? ወይኔ ጉድ! ማን ነው? አንቺን ግን ማለት ነው እናንተ አሁን የት ነው ሰው እንዳለብኝ ታውቂያለሽ? እንደገባኝ ጸበል አይደለም አማኑኤል አይደለም። አንቺ ጋራዥ ነው ያለብሽ። ጋራዥ ሰራተኛ እዛው እየቀጠቀጣለች ጭንቅላትሽን የሚሰራው እንጂ መበሄድ ምናምን ያለበት ከዚህ በኋላ በሌላ ተስፋ ያስበይድሽ ነው። አሁንም ዶሮዎች ኬተሪንግ ማን ነው የሚሰራላት? እና ይዙት ግን እኔ ጋራዥ ሜዳ ያለበት እኔ ነው ብላሽም ሆኖ ኖ ተበላሽቻለሁ ነው አማርኛ ወይ እኮ ብታውቂ አማርኛውን ብታውቂ ካልሆነ ዝም ማንን ገደለ ጠይቂ አላልኩሽም? ጠይቂ ሁሌ ነው ማስተካከል። ብላሽ አይባልም ተበላሸ ነው የሚባለው። እስቲ አዳምጪ ኤደን አየሻችን እስቲ ኧረ ወይ ኧረ ጥያቄ ከየት ነው የሚመጣለት? እሺ ትዩ ኧረ እባካችሁ እንዴ አሳበረችው እኮ ሰውዬው እንዴ የብረት እኮ ነው። ሚስት አትሳሳት። እኔ የምልሽ ውዴ ሁሉ ጊዜ ጥፋተኛ እኔ ብቻ ነኝ እንዴ? ማለቴ ጓደኛዬ እያወራኝ ሚስቱ ሁሉ ጊዜ እሱን ብቻ ነው ጥፋተኛ የምታደርገው። ኧረ በፍጹም ብዙ ጊዜ አንተ ተሳሳታለህ፣ እኔ ልክ ነኝ። እንዴት? ብዙ ጊዜ ደግሞ እኔ ልክ ነኝ፣ አንተ ተሳሳታለህ እኮ እኔ እኮ አሁን እኮ ያልሽው በሁለቱም መንገድ እኮ እኔን ነው ስህተተኛ ያደረግሽኝ አይደለም እንዴ? እኔ ብዙ ጊዜ ልክ ነኝ፣ አንተ ተሳሳታለህ። ብዙ ጊዜ ደግሞ አንተ ተሳሳታለህ፣ እኔ ልክ ነኝ ነው እኮ ያልኩህ። አሁንም በሁለቱም መንገድ እኔን ነው ስህተተኛ ያደረግሽው። ይኸው አሁንም ተሳሳትክ። ብቻውን አሰራችሁ ማለት ነው እንዴ? እናንተ ማግባት የተሳናችሁ እስከ መቼ ከኔ ጋር ተጣብቃችሁ ትኖራላችሁ? የግራ ጎን ማግባት የተሳናችሁ ኦሮሞ ይጓችሁ ጌታ ሆይ ተደርግማል። በቃ ምንድን ነው ምን ታደርገኛለህ? ከዚህ በላይ በተገረስበት አልጋ ልትገነዝ ነው እንዴ? አልበዛም እንዴ? እውነት ነው። ህግ አለ ሀገሪቷ ላይ በህግ ትወጣለህ። ሆሮ ጎዶይ ምን ነው ዝም ማለት ነው ነው ጫን ብያለሁ እኮ ከመራውታል እንደ ጋሼ የምር በቃ አግቡን ነው። ግን ጋሼ እንዴት አድርገን እናግባ እኮ ነው ችግሩ። ከየት ይምጣ ማግቢያው? ወይ ደግሞ ወይ የበሉና እንደ ዋው ይልሃል ረጋሺ
ዋ ኧረ አበደ ነው የድሮ ወረዳ ማለት እንግዲህ ኧረ ሽልማትም ባለው እንዴ ውስጥ ኧረ በለው ዮ የምር ይመቻቸው። ግን የድሮ ሰዎች ራሳቸውን ፈታ ማድረግ ያውቁበታል። ብሎ ማሰብ ከዚህ በላይ ድካም ነው። ምናልባት ሰማይ ላይ ከዚህ ሌላ ቁንጅናን ለማየት እንዳልኩሽ በሽ ሰማይ ቤት ትልቅልቅ ያለ ቁንጅናማ የቀይዳማ ሴቶቹ ጋማ ቁንጅና ብሎ ዝም እባክሽ እባክሽ ውብ ነሽ በብስሬ እና ተከሰሻል ይሉሻል። ድምጿ በጣም ነው የሚያምረው። እናት ምነው አሉ አሉ ዋው ይመችሽ። ዛሬ ነበር አጎቴ ከ40 ዓመት በኋላ ከእስር ቤት የተፈታው። እሺ 20 ብር ሰጠኝ ጠብስ በላበት ብሎ አራድ በእናትህ። ኧረ አንተስ ከፋ እንዴ!